بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين. أما بعد، የተከበራችሁ ውድ ምዕመናን እንኳን ለ1447ኛው ዓመተ ሂጅራ የ2018 ዓመተ ልደት የአረፋን በዓል በሰላም አደረሳችሁ አደረሰን። አልሐምዱሊላህ። የተከበራችሁ ውድ ምዕመናን የዘንድሮ አረፋን ለየት የሚያደርገው ነገር እንደሚታወቀው ሀገራችን ኢትዮጵያ ሰባተኛውን አገር አቀፍ ምርጫ ልታካሂድ ዝግጅቷን ጨርሳ በቀናት በቀረው ሰዓት መሆኑ አረፋችንን ልዩ ያደርገዋል። ስለዚህ አረፋ ማለት እንደሚታወቀው የተከበረው የሐጅ ወር ነው። እንደዚሁም የመተዛዘን፣ የመተባበር፣ የመከባበር፣ የመረዳዳት ወር ነው። በተለያየ ዓለማት ሙስሊሙ ህብረተሰብ በልዩ ልዩ ሁኔታ በዓሉን ያከብረዋል። እኛ እንደ ኢትዮጵያውያን ባህላዊና ሃይማኖታዊ የሆኑ የመረዳዳት እሴቶች አሉን። ከዚሁ አንዱ ይሄው የአረፋ በዓል ነው። የአረፋን በዓል ስናከብር እንደሚታወቀው በተለያየ ምክንያት በችግር ውስጥ ያሉ ወገኖቻችንን እስላም ክርስቲያን ሳንል ከጎናችን በማድረግ በዓሉን ልናሳልፈው ይገባል። በመቀጠልም ቀደም እንዳነሳነው ሀገራዊ ምርጫው ላይ ካርድ የወሰዳችሁ ሰዎች የተለያየ አካባቢ ለአረፋ በዓል ሄዳችሁ ሰዎች 22 እና 23 ላይ ካርድ ወደ ወሰዳችሁ በመመለስ 24 ላይ ካርዳችሁን እንድጥሉ አደራ እንላለን። ምክንያቱም ሀገራዊ ጉዳይ ስለሆነ ወሳኙኛው ስለሆን አንድም ካርድ መባከን የለበትም። ከሁሉም በፊት የምናስቀድመው እንደ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የሰላም ጉዳይ ነው። ሰላም ሲኖር ሁሉ ነገር የሚኖረው። ለዚህ ሰላም ሁላችንም እስላም ክርስቲያኑ፣ ሀብታም፣ ድሃ፣ ወንድ፣ ሴቱ በጋራ ሆኖ ለሀገራችን ሰላም፣ ለሀገራችን ልማት፣ ለአንድነት፣ ለአብሮነት ዘብ ልንቆም ይገባል። ሁሉም ነገር የሚኖረው ሀገር ሲኖር ነው። ሀገር ማለት ህዝብ ነው። ህዝብ አለ መንግስት ነው። መንግስት ከሌለ ሀገር ሊኖር አይችልም። ስለዚህ ሁላችንም ከምንጊዜውም በላይ ከመንግስታችን ጎን በመቆም የሀገራችንን ሰላም፣ ልማታችንን፣ አንድነታችንን፣ አብሮነታችንን አጠናክረን እጅ ለእጅ ተያይዘን እቺን ሀገር ማሻገር ይኖርብናል። በመጨረሻም በዓሉ የሰላም፣ የልማት፣ የአንድነት፣ የአብሮነት እንዲሆን እንመኛለን። መልካም በዓል ለሁላችን። ወሰላሙ አለይኩም